ቴዲ መጋለጥ አለበት። እስከዛሬ ድረስ ቤተሰቡን በአጠቃላይ እያመሰው ነው። እንደዚህ አረመኔና ክፉ የሆኑ ሰዎች በጊዜ ተጋልጠው ምን አለበት ዋጋቸውን ቢያገኙ። ሁሉም ድራማ ላይ እንደዚህ ቢሆን እኔ በጣም ደስ ይለኛል። ቢያንስ ግማሽ ድረስ ከሄዱ እንኳን ከዛ በኋላ እነሱ የሚሰሩት ስራ እነሱ የሚያደርጉት ወንጀል ተጋልጦ ከዛ በኋላ ሌላው ምንም የማያውቀው ምስኪኑ ህዝብ በሰላም ቢኖር ደስ ይለኛል። ያው ድራማ ነውና ድራማው ይቀጥላል። ልክ አሁን ኖላዊ ድራማ ላይ ሂዱ መጨረሻው እንኳን ሳያምር ነው ያለቀው እና አሁንም እንግዳ ድራማ ላይ እንግዲህ ቲዲ የሚያደርገውን ነገር እያያችሁ ነው። ያቺ የኤልሹ እናትም ብትሆን በራሷ ገንዘብ ከፍላ ነው የታሰረችው። ትወጣለች አትወጣም የሚለው እሱ ሌላ ፕሮሰስ ነው። ምክንያቱም ቲዲ ይፈልገዋል መታሰሯን፣ ከእስር ቤት እንድትወጣ በጭራሽ አይፈልግም። እና ውድ ቤተሰቦች ቲዲ ይጋለጥ፣ ቲዲ መታሰር አለበት የምትሉ እስኪ በላይ ካሳዩኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዝዝት ትርፍርፍ ይበልልኝ። እንደዚህ ቻናል አዲስ ከሆናችሁ አሁንም በድጋሚ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ፕሌስ የላይክ ምልክቷን ጫን እያላችሁ ስለ ድራማውም ሀሳብ አስተያየት ካላችሁ እስኪ ሀሳብ አስተያየታችሁን ታካፍሉኛላችሁ ማለት ነው። እና የመሲ እናት በጣም ነው የምታሳዝነው። ምንም በማታውቀው ደግሞ ከዚህ በፊት የምታስታውሱ ከሆነ ቴዲ ጋር ሰላም ትኖራለች ብላ መሲ መሬት አላት ብላ ሳታውቅ ተናግራ ነበረ። አሁንም ቢሆን ስለ መሲ ማለት ወይዘሮ ሄለን መሲ አግብታ ቲዲን አግብታ እንደምትኖር አታውቅምና አንቺ ለምን ልጠይቅ መጣሽ? አንቺ አስመሳይ ነሽ። ያንቺ ልጆች ናቸው ወይም ባንቺ ምክንያት ነው፣ ባንቺ ልጆች ምክንያት ነው እንደዚህ ሆንኩት፣ እስር ቤት የገባሁት ባንቺ ልጅ ምክንያት ነው እያለች ነበርና እንግዲህ እሷ ምንድነው ያለችው? እኔ ምን ያደረኩኝ? እኔ ምን የማውቀው ነገር አለ? ሲቀጥል ደግሞ ልጅስ ምን ያደረገችሽ? ልጅ እኮ አግብታ ነው የምትኖረው፣ ከቤት ወጥታለች፣ ቤቱን ለቃለች እያለች ነው። ነገር ግን መሲ ከቴዲ ጋር ተጣልታ ተመልሳ መታለች። በጣም የሚያሳዝነው ነገር ደግሞ መሲ እርጉዝ ናት ማለት ነው። እና ወይዘሮ ሄለን አሁን መሲ ማንን እንዳገባችና አግብታ እንደወጣች የምታውቀው ነገር የለም። ይህንን ነገር ደግሞ እስር ቤትን ብትሆን ካወቀች ያው የእሷ እጇ ረዥም ነው ታውቃላችሁ። እስር ቤትን ብትሆን ምንም ነገር ለማድረግ ምንም የሚያግታት ነገር የለም ማለት ነው። እና ያው ቴዲ ካሁን በኋላ ከእስር ቤት እንድትወጣ አያደርጋትም። እስከ ዛሬ ድረስም ሲጠብቀው የነበረው ነገር ነው። እናም እኔ ከዚህ በፊት ደግሞ የሆነ ታስታውሶ ከሆነ በጣም ቆይቷል። ልክ ቴዲ ካሁን በኋላ አንቺን አልፈልግሽም፣ የኔና ያንቺ ጉዳይ ማብቃት አለበት ያላት ጊዜ የሆነ ደብዳቤ ሰጥተዋለች። ይሄን ደብዳቤ የምታነበው እስር ቤት ከገባው በኋላ ነው የሚል ደብዳቤ ሰጥተው ነበርና ኤልሹና እሱ ተገናኝተው ያን ደብዳቤ አንብበው ብለዋለች ኤልሹና የደብዳቤ ምንድነው የያዘው ውስጡ ምንድነው የሚለው እንግዲህ እስካሁን ድረስ አልተገለጸልንም ማለት ነው። ሲቀጥል ቴዲ ክፋቱ እናንተ የቴዲ ክፋት በጣም ነው የሚገርመው። መሲን እንደዛ አባብሎ ካያችሁ ቤተሰብ ማለት ነው እንደዛ አድርጎ ከስሩ እስከሚያስገባት ድረስ ቁጭ ብድግ አድርጎ ወስዷት ማለት ነው። አሁን ምንድነው ያላት? ሰራተኛዬ ስለነበርሽ። አቤት ሰው እኮ ማርያምን፣ ኧረ ሰው ክፋቱ እግዚአብሔርን። አንዳንድ ጊዜም አንዱ እኔማ አሁን ምን እንዳደረግኩ ታውቃላችሁ ቤተሰብ? በቃ አንዱ ከሰው ራቅ። አዎ ከሰው ተርቆ የትም አይደረስም። ለሰው ልጅ ሰው በጣም ወሳኝ ነው። ሰው ያስፈልጋል። ግን እግዚአብሔርን ደግሞ አንዳንድ ጊዜ በቃ ከሰው ርቃችሁ ያለ ሰው መኖር ምንም ነገር አትሰሙም። በቃ ሀሜታ ይመጣባችሁ፣ ጸባይ ይመጣባችሁ፣ ቡጨቃ ይመጣባችሁ። እግዚአብሔርን በቃ ከምንም ርቃችሁ መኖር። አንዳንድ ጊዜ ስልካችሁ ብቻ ጓደኛ ሆኖ ይቀመጣል። በቃ ጌታ በቃ ስታለቅሱም በስልካችሁ፣ ሲገፋችሁም በስልካችሁ፣ ስትደሰቱም በስልካችሁ፣ በቃ ሁሉ ነገር ስልካችሁ ሆኖ ቁጭ ላለ ጓደኛችሁ ማለት ነው። ይሄ ማለት ሰውን ስትቀርቡት በቃ እናንተ በየዋህነት በመልካምነት በንጹህ ልብ ስትቀርቡት ያ ሰው ለእናንተ በቃ ታውቃላችሁ መርፌ ሆኖ ነው የሚገኘው። በዛም ሲወጋችሁ፣ በዚህም ሲወጋችሁ፣ በዛም ሲወጋችሁ፣ በዚህም ሲወጋችሁ ከዛ ልክ ምንድነው በቃ የሆነ ቅጥን ብላችሁ ስትቀሩ ሜዳ ላይ ጥሏችሁ ይሄዳል። ልክ እንደማትነሱ ካወቀ በኋላ ወይም በቃ መንቀሳቀስ እንደማትችሉ ካወቀ በኋላ ትቷችሁ ይሄዳል ያ ሰውና አሁን ሰው በተለይ የዋህ ስትሆኑ በንጹህ ልብ ስትቀርቡ መልካምነታችሁን ሲያውቁ አላቅም እግዚአብሔርን። ሰው ግን ለምንድነው እንደዚህ የሆነው? ለምንድነው
አሁን ለምሳሌ ቴዲ መሲን መጀመሪያ ሲቀርባት አይታችኋል። እንደዛ መሬት ተንጥፎላት ምናምን በቃ ያለ አንቺ ምንም አይሆንልኝም፣ አንቺን አንቀባረሬ ነው ማኖርሽ፣ እናትየዋ ሳይቀር ምንም ችግር የለም፣ ስለ ልጅሽ አታስቢ፣ ልጅሽን ጥሩ ቦታ ላይ ነው ማስቀምጣት፣ ከኔ ልብ ተጽፋለች፣ ድልቅቅ አድርጌ ነው ማስቀምጣት፣ በልጅሽ ጉዳይ በጭራሽ አትጠራጠሪ እያላት ነበር። እንግዲህ እናቷን እንኳን እንደው መሲን ተውት፣ መሲን ስላት የነበረውን ሁሉን ነገር ተውት። በዛ ሄለን ጋር እንኳን እየሰራ እያለ ከሷ መረጃ ይወስድ ነበረ። ይሄ ማለት ከሄለን ተደብቆ ማለት ነው። እንግዲህ አስባችሁታል። ከቤት ውስጥ በውጭ በኩል ለሄለን ጓደኛ ነው፣ ከውስጥ ደግሞ ከሄለን ጀርባ ሆኖ ለዚች ፍቅረኛ ሆኖ ከቤት ውስጥ የሚደረገውን ነገር ለእያንዳንዷ ትነግረዋለች። እና አስባችሁታል ግን ሰው በዚህ ልክ ወይም ደግሞ በዚህ ርቀት ነው የሚሄደው። በጣም የሚገርመው ነገር እና የሚያሳዝነው ነገር እናንተ መልካም የዋህ ሄለን እንኳን ይበላት። ሄለን ስራዋ ነው። ሄለን የምታደርገው ድርጊት ያደረገችው ነገር እስከዛሬ ድረስም በአቶ ቶማስ ላይ ያደረገችው ገንዘቡን ለመውረስ የሄደችው ርቀት በጣም የሚገርም ነው። እና እንደዛም ብሎ ግን ቴዲ ከሷ በላይ ነው። ደግሞ ቴዲ አሁን ወይዘሮ ሄለን የመሰላት ቴዲ ከሷ ጋር የሚሰራ ነው። ነገር ግን ቴዲ ከሷ ጋር የሚሰራ ሰው አይደለም። ቴዲ እንኳን አይደለም ከሷ ጋር ሊሰራና በተለይ ከተለያዩ በኋላ ከዛ በፊትም ቢሆን በነገራችን ላይ እንደው ላይ ምሳል ነው እንጂ ለሄለን ከሄለን ጋር የሚሰራ ወይም ሄለን የሚወዳት አይመስለኝም ሳስበው። እስኪ ስታስቡት አንድ ወንድ ልጅ የሚወድ የሚያፈቅር ከሆነ እሺ ለገንዘብ ብሎ ሚስቱን አሳልፎ ይሰጣል ብላችሁ ታምናላችሁ? ውድ ቤተሰቦቼ ማንኛውም ወንድ ቢሆን ይሄንን ነገር አያደርገውም። ሚስቱን የሚወዳትና የሚያፈቅራት ከሆነ በጭራሽ አሳልፎ ለሌላ ወንድ አይሰጥም። ለገንዘብ ብሎ እንደምንም ብሎ ራሱ ደፋ ቀና ብሎ ሰርቶ ገንዘብ ያመጣል እንጂ እንደው በድህነታቸው ቆሎ እየበላንም ቢሆን እናድራለን ይላል እንጂ ሚስቱን በጭራሽ አሳልፎ አይሰጥም። በጭራሽ አሳልፎ አይሰጥም። እና በጣም ነው እኔ የገረመኝ ማለት ነው። የዛ ጊዜ ሚስቱን አሳልፎ ሲሰጥ ቢወዳትና ቢያፈቅራት ኑሮ ለአቶ ቶማስ አሳልፎ አይሰጣትም ነበር። እሷም ገንዘብ ብላ እሷ በጣም ትወዶ ነበር። ሄለን በጣም ነበር የምትወዱ፣ በጣም ነበር የምታፈቅረው። ነገር ግን ከአቶ ቶማስ ጋር ልሆንና ከዛ ገንዘቡን ወርሼ እሱን ገድዬ ገንዘቡን ወርሼ ሚስት ሁኜ እመጣለሁ፣ ከዛ በኋላ እኔ እናንተ እንጋባለን ነበር እንግዲህ የድራማው ጅማሮ። ነገር ግን የሰው ልጅ ያቅዳል፣ ፈጣሪ ነው ፈጻሚው። እንዳሰበችውና እንዳቀደችው ባይሆንላትም ሂዶላታል። አቶ ቶማስንም ያው ህይወቱን መስቀልቀል አድርገውታል ይመስለኛል። አሁንም ድረስ ከቴዲ ቤት ታስሮ ነው ያለው። ቤቱን ያው ወርሳለች አልወረሰችም። እኔ ሰሞኑን ትንሽ አይቼው ስለማለቅ ገና የዛሬውን ነው ያየሁትኝ። ብቻ ግን ያው እሱ አሁን እስር ቤት ገብታለች። ቴዲ አሁን እሱ ብቻ ነው ፕርቸስቸስ እያለበት ያለው ቤተሰብ ከዚህ ድራማ ላይ። አንደኛ ሄለን ነበረች ቀንደኛ ጠላቷ አሳስሯታል። እሷ ያው ሁሉንም ነገር ስለምታቀና ዋና መሪ ስለነበረች በጣም ይጠብቀው ነበር። ይሄንን ነገር ታስራለታለች። ከአሁን በኋላ እንዴት ብላ ነው ከእስር ቤት የምትወጣው? ሲቀጥል መሲን እንደዚህ ማረካከሱ እንደው ቤተሰብ ግን እውነት ሴትን ልጅ በዚህ ልክ የሚያራክሱ ወንዶች ግን እንደው እግዚአብሔርን ያው ህይወት አይኖራቸውም። ጥሩ ህይወት አይግጠማችሁ እንዳለል መቼውንም ቢሆን እንደዚህ አይነቱ እንደ ጥሩ ህይወት አይገጥሙም፣ ሊገጥማቸውም አይችልም። የሰውን ልጅ ልብ የሰበረ አጉል ተስፋ ለሰው ልጅ የሰጠ የማይሆን ተስፋ፣ የማያዋጣ ተስፋ፣ ምንም የማያዛልቅ የትኛውንም ያክል መንገድ የማያስኬድ ተስፋ እየሰጠ መቼውንም ቢሆን አያልፍለትም። በዛ ላይ ሴትን ልጅ አስለቀሰ። መቼውንም ቢሆን የተስተካከለ ኖሮ አያገኝምና ነገሩ ድራማ ነው። ግን በጣም ብዙ ወንዶች እንደዚህ አይነት ጸባይ ያላቸው አሉ። ቤተሰቦች ልክ እንደ ቴዲ ጸባይ አይነት ያላቸው ወንዶች አሉ። አሁን መሲን ደውሎ ምንድን ነው ያላት? አንቺ ሰራተኛዬ ነሽ፣ ሰራተኛዬ ስለነበርሽ ደግሞ በጣም ደስ ብሎኛል። ምንም ቢሆን ህልምሽን አሳክተሻል። ለትንሽ ጊዜም ቢሆን ህልምሽ ተሳክቶልሻል። ስለዚህ እንኳን ደስ ያለሽ ነው ስላት የነበረው። እና በዚህ ልክ ሴትን ልጅ ማራከስ ምን የሚሉት ነው? እንኳን ደስ ያለሽ ህልምሽ ስለተሳካልሽ፣ በጣም ተወጅኝና ታፈቅሬን ስለነበረ ለተወሰነ ጊዜም ቢሆን ከኔ ጋር ስለነበርሽ እንኳን ደስ ያለሽ።
ስታስቢው አንቺ የኔ ሚስት የምትሆኝ ይመስልሻል? አንቺ እኔን የምትመጥኝ ይመስልሻል ነው ሲላት የነበረው። ነገ ጧት እኮ አለችው ልጅ ኑኑ የሱ ልጅ ናት አይደል? ቤተሰብ እቺ ልጅስ ህይወቷ አሁን እያያችሁት አይደለ? ህይወቷ እኮ አሁን የሆነ ምስቅልቅል ያለ ነው። አንደኛ እቺኛዋ ሊዛ በጣም ነው የምትወደው እንትናን፣ እሱ ደግሞ ኑኑን ይወዳታል፣ እሷም ኑኑን ትወደዋለች። ነገር ግን ኑኑና የኤልሽ ወንድም አንድ ላይ አይሆኑ። ለምን ካላችሁኝ ሊዛ አለች በመካከላቸው። ሊዛ በመካከላቸው እስካለች ድረስ ኑኑ መቼውንም ቢሆን ለሱ ልትሆን ለቤይሉል ልትሆን አትችልም። አንደኛ ሊዛ እንትን ናት፣ ምንድነው የሚባለው ህግ ምናምን ነገር ነው የተማረችው፣ ሶ ጠበቃ ናት። ስለዚህ የተማረች ናት። ሶ ያው በእድሜ ግን የምትበልጠው ነገር ይመስለኛል። ያም ሆነ ይህ አሁን እሷ ለመቀራረብ እየሞከረች ነው። ተጣልተው ነበር፣ ነገር ግን እሺ ነይ ቶሎ ብሎ ቀጥሯታል። እንግዲህ ይገናኛሉ፣ እርግጠኛ ነኝ ችግራቸውን ይፈቱታል ብዬ አስባለሁ። ከዛ በኋላ ትቀጥላለች ማለት ነው። እና ሴት ልጅ አለው የእሷ ህይወት ምን ይገጥማታል? በነገራችን ላይ ውድ ቤተሰቦቼ እናትና አባት የሚሰራው ወንጀል ወይም እናትና አባት የሚያደርጉት ድርጊት እናትና አባት መጥፎ ከሆነ እናትና አባት ጥሩ ስራ የማይሰራ ከሆነ ያ መጥፎ ስራ ከልጆቻቸው ላይ ነው የሚያልፈው። እነሱን እንኳን ባይነካቸው እግዚአብሔርን ከልጆቻቸው ላይ ነው የሚያልፈው። እና ለምን መጥፎ ስራ እንደሚሰሩ አላውቅም። ወንዶች ኧረ ተው ግን እውነት በተለይ ሴት ልጅ አሉ። በነገራችን ላይ ወንዶች ብቻ አይደሉም፣ ግን ያው አብዛኛው ወንድ ስለሆነ ነው እንጂ ሴቶችም አሉ በወንድ ልጅ ላይ የሚጫወቱ፣ በወንድ ልጅ ላይ ቃቃ የሚጫወቱ ሴቶችም አሉ። ያው ግን የወንዶች ስለሚበዛ ነው። ለማንኛውም እኔ እዚህ ላይ ያበቃለሁ። ውድ ቤተሰቦቼ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ፣ አከብራችኋለሁ።